በሽንፈት ውስጥ ስኬትን የመገንባት ጥበብ። ውድቀት ወይስ መሰረት? ከአርሰናል የተማርነው። ለመሆኑ ማሸነፍ የማይወድ ግን አለ? ሁላችንም ስኬትን እንወዳለን፣ ውድቀትን ግን እንደ ትልቅ እርግማን ነው የምናየው። ነገር ግን አንድ እውነት ልንገራችሁ፣ ታላላቅ ስኬቶች በሙሉ የሚገነቡት በትንንሽ ድሎች ላይ ሳይሆን በትልቅ ሽንፈቶች ፍርስራሽ ላይ ነው። ስኬት የሚመጣው ውድቀትን ሙሉ በሙሉ በመሸሽ ሳይሆን ካጋጠሙን ሽንፈት ውስጥ ትምህርትን አውጥተን አዲስ መሰረት መጣል ስንችል ነው። ዛሬ በጥናት ቻናላችን የአርሰናሉን አሰልጣኝ ሚካኤል አርቴታ ጉዞ እናያለን። በሽንፈት ውስጥ እንዴት ስኬት እንደሚገነባ ትልቅ ጥበብ የምንማርበት ቪዲዮ ነው። ይህ ትምህርት ለእግር ኳስ አፍቃሪያን ብቻ አይደለም። ዛሬ በህይወታቸው፣ በንግድ ስራዎቻቸው ወይንም በትምህርታቸው ተስፋ ለቆረጡና በሀገራችን ባለው አዲስ የኑሮና የኢኮኖሚ ማዕበል ውስጥ ግራ ለተጋቡ ወጣቶች ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። እስቲ ወደ ኋላ እንመለስ። ነገሩን ከመነሻው እንየውና ሚካኤል አርቴታ አርሰናልን ሲረከብ ቡድኑ በጣም ተበላሽቶ ነበር። በተለይ በመጀመሪያ አካባቢ አርሰናል በተከታታይ ተሸንፎ በታሪኩ አይቶት ወደማያውቀው 8ኛ ደረጃ ላይ ወርዶ ነበር። ያኔ የሆነውን ታስታውሳላችሁ? ዓለም ሁሉ ሳቀበት። አርሰናል አይችልም፣ አርቴታ አይችልም ተባለ። ተንታኞችና ጋዜጠኞች ይህ ሰው ምንም ልምድ የለውም፣ ሲቲ ላይ ረዳት አሰልጣኝ ነበር አሉ። አርሰናልን አዋርደው እያሉ አሳነሱት። ደጋፊዎቹም አይታችሁ ከሆነ ስቴዲየሙ ድረስ ባነር ይዞ መጥተው አርቴታ አውት እያሉ አርቴታ ይባረር እያሉ ይጮሁ ነበር። በጣም ናቁት። እኔ እንኳን ማስታውሰው በሊቨርፑል ጨዋታ ላይ ሁሌም ሙሽራ የሆነ ሚዜ የሆነ ምናምን ሲባል ነበርና መሳለቂያ ሆኖ ነበር። በየሶሻል ሚዲያው መሳለቂያ ሆኖ ነበር። የማይረባ ፍልስፍና ይዞ መጥቷል ተባለ። ነገር ግን አርቴታ አንድ ነገር ያውቅ ነበር። ሰዎች ሲንቁና ተስፋ ሲያስቆርጡ ጊዜ ቁጭ ብለህ የምታለቅስ ከሆነ ሽንፈትን አረጋግጠሃል ማለት ነው። እሱ ግን የሰዎችን ስድብ ወደ ጎን በመተው ስራው ላይ ብቻ ነበር ያተኮረው። ከዛ 2019 ላይ በፈረንጆች 2019 ላይ 8ኛ ወጣ። ቀጥሎም 8ኛ ወጣ። ከዛም 3 ጊዜ መሰለኝ 8ኛ ወጣ። ከዛ ሁለተኛ ዘንድሮ ሻምፒዮን ሆነ። አሁንስ ሰዎች ምን ያክል ነው የሚያከብሩት? ዛሬስ ሁኔታው እንዴት ተቀየረ? ልብ ብላችሁ ታውቃላችሁ? ያኔ ይሳለቁበት የነበሩት ዛሬ ፊታችሁን አዙረዋል። ሚካኤል አርቴታ አርሰናልን ከ22 ዓመታት በላይ ከቆዩበት የዋንጫ ድርቅ አውጥቶ የፕሪሚየር ሊግ ሻምፒዮን ሲያደርገው ያኔ የሰደፉት አቦች ዛሬ ውዳሴ እያዘነቡለት ነው። አሁን በዓለም እግር ኳስ ውስጥ ትልቅ ቦታ ከሚሰጣቸው አንዱ ሆነዋል። ደጋፊዎች ስሙን በኩራት ዘምራሉ። ስቴዲየም ውስጥ በክብር ይነሱለታል። ሂደቱን እመኑት እያለ ትራስት ዘ ፕሮሰስ ዛሬ ስኬት መፈክር ሆኗል። ወጣቶችን አምኖ መርዛማ ተጫዋቾችን በጭካኔ አስወግዶ የሰራው ስራ ዛሬ አትርፎለታል። ታዲያ ይሄ ምንድነው የሚያሳየው? የሰዎች ክብርና አድናቆት የሚመጣው ስትጀምር ሳይሆን ሽንፈትን ችላ ብለህ ውጤት ስታሳይ ብቻ ነው። ማንም ሰው የሚፈልገው ውጤትን ነው። ስለዚህ ይሄ የሚካኤል አርቴታው አርሰናል ከህይወታችን ጋር ምን ያገናኘዋል? ላስረዳችሁ። ዛሬ በሀገራችን ያለው የማክሮ ኢኮኖሚ ለውጥ፣ የገበያ መለዋወጥ፣ የኑሮ ውድነት ለብዙዎቻችን ከባድ ፈተና ሆኗል። ብዙ ወጣቶች የጀመሩት ስራ ወይንም ቢዝነስ ሊሳካ ስላቸው ወዲያውኑ ተስፋ ይቆርጣሉ። ሀገሪቱ ላይ ሰርቶ መለወጥ አይቻልም ብለው ያስባሉ። ከዛ እጃቸውንም ይሰጣሉ። ነገር ግን ልክ እንደ ሚካኤል አርቴታው አርሰናል ይህ የፈተና ወቅት፣ አሮጌው አሰራር እየፈረሰ ያለበት ጊዜ ነው። ሰዎች በጀመራችሁበት ስራ ብንቋችሁም አይሆንላችሁም አትችሉም ብሏችሁ እንኳን የአርቴታን ትዕግስት አስታውሱ። በአሁኑ ሰዓት ኢትዮጵያ ውስጥ ትልቅ ደረጃ የደረሱ ያሉ ወጣቶችን የዛሬውን ችግር እያዩ የሚያልቁ ሳይሆን አዲሱን አሰራር ተረድተው በዝምታ ጥንካሬያቸውን የሚገነቡ ናቸው። ዛሬ ገጠመሽ ሽንፈት አቅጣጫን እንድታስተካክል የተሰጠ እድል ነው።
ታዲያ በሽንፈት ውስጥ ስኬትን ለመገንባት ምን ማድረግ አለብን? እየተሸነፍንም ቢሆን መሰረት መጣል ያለብን እንዴት ነው? ስለዚህ ዛሬ ከአርቴታው አርሰናል ጉዞ የምንማራቸው 3 ቀላል ህጎች አሉ። የመጀመሪያውና ወሳኙ ስሜታችንን መግታት አለብን። ሰዎች ሲንቁን መናደድ የለብንም። ሲያወድሱንም እንዲሁ በደስታ መስከር የለብንም። በሶሻል ሚዲያ ጩኸት መመራት የለብንም። ይሄን ነው የመጀመሪያው። ሁለተኛው በራሳችን ላይ መጨከን አለብን። የማይጠቅሙ ልምዶችን፣ ጊዜያችንን የሚሰርቁ ጓደኞችን፣ ሰንካላ አስተሳሰቦቻችንን ከህይወታችን በጭካኔ ማስወገድ አለብን። ትዝ የሚላችሁ ከሆነ እነ ኦባሜያንግ በጣም ሲያስቸግሩ ጊዜ አርቴታ ምን አደረጋቸው? ከስብስቡ ወጣቸው። ጨከነ በእነሱ ላይ። እኛም በህይወታችን ላይ መጨከን አለብን። ሶስተኛውና ወሳኙ ምንድነው? ትዕግስት ነው። የስኬት ፍሬ በአንድ ጀንበር አታፈራም። ዛሬ ዋጋ ከፈልክ ነገ ክብርን ትሰበስባለህ። ስለዚህ ወዳጄ ያለ ሽንፈት የሚመጣ ስኬት መሰረቱ ደካማ ነው። ዛሬ የምታልፍበት ከባዱ መንገድ የነገው አሸናፊነት መሰረትህ ነው። ስለዚህ ይህ ቪዲዮ ያነቃቃችሁ ከሆነ ላይክ አድርጉ። ወደፊት ቤተሰብ እንሆናለን። ሰብስክራይብ አድርጉ። እናመሰግናለን።